እዚህ ቤተሰቦች እንዴት ናችሁ? ሐኪምን ጠይቅ ፕሮግራማችን ይዘላችሁ መተናል። አብራችሁን ቆዩ። ሀዳስ ዶክተር አንቺ ሰላም ነሽ? የአእምሮ ችግር ከመድኃኒት ውጪ ህክምና አለው ወይ? ካለውስ እንዴት ነው ታማሚዎች መታከም የሚችሉት? አንድ የአእምሮ እክል ያጋጠመው ታካሚ ወደ ህክምና ቦታ በሚሄድበት ጊዜ ከመድኃኒት ውጪ የህክምና መንገዶች አሉ። ይሄን ምንድነው? የንግግር ህክምና የምንለው ነው። በንግግር ህክምና ውስጥ ታካሚው ቀጠሮ የተሰጠው በሳምንት እየመጣ ለዛ አእምሮ ሊያጋልጥ የቻሉትን የአስተሳሰብ ወይንም ደግሞ የባህሪ ችግሮችን እንዲያርም እድሉ የሚሰጥበት ከስነ ልቦና ህክምና ባለሙያው ወደ ሳይኪያትሪስቱ ጋር በመተባበር አንድ ላይ የሚሰራበት የህክምና አማራጭ ነው። እንደውም ብዙዎቹ የአእምሮ እክሎች በዛ ሁኔታ የሚታከሙ ደንበኞች አሉን። ሌላኛው ነገር ምንድነው? መድኃኒትም ብቻም ሳይሆን ሌላ እንደ መድኃኒት ህክምናዎችን የምንሰጥባቸው የህክምና ሞዳሊቲዎች አሉ። አንደኛው የኢሲቲ ኤሌክትሮኮንቨርሲቭ ቴራፒ ነው። እንዲሁም በቅርቡ ትራንስማግኔቲክ ስቲሙሌሽን የሚባለው የህክምና አማራጭ አገልግሎት። ስለዚህ የህክምና አማራጮች መድኃኒት ብቻ አይደለም። ከመድኃኒት ውጭ የንግግር የባህሪ ህክምና አለ። እሺ፣ እናመሰግናለን ዶክተር። ተመልካቾቻችን የትኛውንም አይነት ከአእምሮ ጋር እንዲሁም ከስነ ልቦና ጋር ተያያዥነት ያላቸው ጥያቄዎች ካሉባችሁ በውስጥ መስመራችን እንዲሁም ደግሞ በፔጃችን ኮሜንት ሴክሽን ላይ አስቀምጡልን። መልካም ጊዜ።